አይገርምም ወይ? ለካ የተሸጠው ዮሴፍ ነው እንጂ አጠገብ ያለው ያዝና የሚሸጡ ካሉ ወይላቸው የሚሸጡ ማለት አንተን እንጂ ዶክመንትን እንጂ ስሜን እንጂ ራዩን አይደለም። ያዘውና ራይ አይሸጥም ማለት ህልም አይሸጥም ማለት ብያቸዋለሁ። የተባለ አይሰም ነው። ህልም የተባለ አይሰም ነው። ጫማ ሲሸጥ አብሮ የሚሸጥ አይሸጥም ተባልና የኔ ህልም አይሸጥም አይለወጥም። የኔ ራዕይ ነው ህይወት ይባላል። ኧረ እባካችሁ አጨብጭቡ። ሃያያያያ ኢየሱስ ይባረክ። ኧረ ስሙ ይባረክ። እንዳትረሱ። ገለልተኛ አደረጉ። ልብሱን ገፈፉት፣ ወደ ጉድጓድ ውስጥ ጣሉት። እንደገና ሸጡ፣ እንደገናም ሸጡት። ስለዚህ ልብሱ ሁለቴ ተገፏል፣ ዮሴፍ ሁለቴ ተሽጧል። ነገር ግን ጸንቱ ቀስቱ እንደጸና ቀስቱ እንደጸና ቀረ። ለዚህ ነው ዮሴፍ አባቱ ያዕቆብ ዘፍጥረት 49 ላይ ጠሉት። ዘፍጥረት 49 ቁጥር 2 ጀምራችሁ ስታነቡ ስለ ዮሴፍ ትንሹ የዛፍ ፍሬ ነው። ነገር ግን አስቸገሩት፣ ገፉት፣ ገፈተሩት፣ ተቃወሙት። አረሚው ተቃወሙት ይልና ቀስቱ ግን ራእዩ ግን ህልሙ ግን እንደጸና ቀረ ያለ መተው ከልጁ እጅ እየበላ አሜን። የሚቃወም ሁሉ በከንቱ ይቃወም፣ የሚቃወም ሁሉ ዝም ብሎ ይቃወም። ግን ራእይሽ ህልምክ ጸንቶ ይቀራል። እስኪ አንድ ሰው ትንቢት ተናገር። ህልሜ ጸንቶ ይቀራል። ይኸውልህ ህልም ያላችሁ ሰዎች በተወለድክበት ስፍራ ሞት። ህልም ያለ ሰው አንተ ባለበት ከተማ ጸንቶ ህልሙ በሷ ያወጣ። እኔ ዛሬ 80 ሰዎች አየሁ። ህልማችሁን ለመግደል የተዘጋጁ ሞተዋል። የህልሜ ጠላት ሞተዋል። የህልም ጠላት፣ የራእይ ጠላት፣ የህይወት ጠላት፣ የዘመን ጠላት፣ የእምነት ጠላት ዛሬ ማለዳ ሞተዋል። ማቴዎስ ወንጌል 2 ስታነበው የሕፃኑ ነፍስ የሚፈልግ ሞተዋልና ልጁን ወደ እስራኤል አምጣው ዘው ይገለጣል። ህልመኞች እግዚአብሔር ባየላችሁ ቦታ ከህልማችሁ ጋር ትገለጣላችሁ። ቻችሁ ከፍ ታደርጋላችሁ። ህልሜን ይዤ አልሞትም በሉ። ይገቡ አንዴ ጨምሮ አንዴ እድሜን ቀርሷ ለልብሳችሁ ሳይሆን ለልባችሁ ራእይ፣ ለክብራችሁ ሳይሆን ለህልማችሁ ክብር ይኖራችሁ። ድገመው። ለልብሳችሁ ሳይሆን ለልባችሁ ራእይ ወይም ለልባችሁ ህልም፣ ለክብራችሁ ሳይሆን ለህልማችሁ ክብር ይኖራችሁ። ለስማችሁ ሳይሆን ለራእያችሁ ተጠንቀቁ። ሰዎችም ሆነ ሰይጣን ልብሳችሁን እንጂ ልብሳችሁን ኢየሱስ ጌታ መንካትም ሆነ ማየት አይችሉም። አሜን አሜን። ይኸውላችሁ ከላይ ያለው ልብሳችሁን እንጂ ከላይ ያለው ፊታችሁ እንጂ በልባችሁ ውስጥ ያለውን ህልምን ማየት አይችሉም። አሜን አሜን አሜን። ያርጉና ህልሜ ሆይ በሉት። ህልሜ ሆይ በልቤ ትኖራል፣ በልቤ ትኖራል። ማንም አያበላሽ፣ ማንም አያበላሽ፣ ማንም አያበላሽ፣ ማንም አያበላሽ። እንዲህ ይልቀርሰዋ ህልሜ ይቀጥላል። አሜን። ራእይ ይቀጥላል። አሜን። በቃ የትምህርት የመደምደሚያ ህልሜ ይቀጥላል። አሜን። ራእይ ይቀጥላል። አሜን። ህልምሽ ይቀጥላል። አሜን። ህልም ያላችሁ ህልምን ያያችሁ ራእይ ያያችሁ
ነግራቸው ትቀጥላለህ። አሜን። ትቀጥላለህ። አሜን። ትቀጥላለህ። አሜን። ትቀጥላለህ። አሜን። ወርዳህ ትወጣለህ። ደክመሃል ትበረታለህ። አሜን። አስጥሎሃል ይመለስልሃል። አሜን። መንገድ ዘግቶብሃል 7 እጥፍ ይከፈታል። አሜን። አዝነሃል 7 እጥፍ ትደሰታል። አሜን። አስለቅሰዋል እነሱ በፊት ቆሞ ያለቅሳል። አሜን። ትናንትና ዮሴፍን ምርጫ አሳጥቶ አስለቅሶ ነው። እነሱ ግን በፊቱ ቆሞ አለቅሱ። አስጎረብሱሃል። አስጎረበሱሽ። ሄይ በፊትሽ ይጎረብሳል። አሜን። አንገት አስደፍቶሃል፣ አንገት ይደፋል። አሜን። አስወርቶብሃል፣ ይወራባቸዋል። ከፋር ግጅሽን ውርደትን ያወራ ክብርን ያወራ። አሜን። ውድቀትን ያወራ መነሳትን ያወራ። አሜን። ማጣትን ያወራ ማግኘትን ያወራ። አሜን። ውድቀትን ያወራ መነሳትን ያወራ። አሜን። ሐዘንን ያወራ ደስታን ያወራ። አሜን። ለቅሶን ያወራ ሳቅን ያወራ። አሜን። መጽሐፍም ስናገር ዮሴፍ በግብፅ ምድር ላይ ንጉሥ እንደሆነ እንደነገሰ ወንድሞችን ሰሙት ይላል። የኢኮኖሚ ሚኒስትር ሆኖ እንደተሾመ ሰሙ ይላል። እነሱ በረሃብ ሲመቱ እሱ ደግሞ የኢኮኖሚ ሚኒስትር ነው። ነግሬሃለሁ። ዛሬ ስሜን የሚያጠፉ ራእይን ለመግደል የሚሮጡ ከራእይ የሚመነጨው በረከት እንደመብላት ወደ አንቺ ይመጣል። ክብር ለኢየሱስ ይሁን። እግዚአብሔር የተባረከ ይሁን። ወንድም እስቲ አንተ ዳር ላይ ተቀመጥ። በጣም ቀይ እንደኔ